ደም ሲልም መሸጥ ባለመቻላችን ብዙ ነገር ያጣን ነው ካለን ሀብት አንፃር ሲሉም ነበርና በዘርፉ ዋንኛ ችግር ነው ብለው የሚያስቡት ምንድነው? ያው በስራ ውስጥ አሉ ከስራው ጋር ተያይዞ የሚያጋጥማቸው ብዙ ነገሮች አሉና እንደው ልናሻሽላቸው መንግስት እዚህ ላይ ትኩረት አድርጎ ሊሰራቸው የሚገቡ ጉዳዮች ምንድነው ብለው ያስባሉ? ምንድነው መንግስት መስራት ያለበት ግልጽ የሆነ ነገር ነው ማስቀመጥ ያለበት። አንደኛ ስትራቴጂው ለምሳሌ ከተማ ላይ ሆቴል ብንሰራና ክልል ላይ ሆቴል ብንሰራ ምን አይነት ኢንሴንቲቮች አሉን? ከተማም ላይ የማገኘው የታክስ ኢንቴንሲቭ ሊሆን ይችላል ወይም ደግሞ የታክስ ማበረታቻ በአማርኛ የታክስ ማበረታቻ ወይም የግብር ማበረታቻ ተመሳሳይ ከሆነ በጣም ወደ ጫፍ ወጥቼ ደግሞ የቱሪስት መዳረሻ ያለበት አካባቢ ላይ የግል ባለሀብቱ ደግሞ ተመሳሳይ ግብር የሚከፈል ከሆነ ለምን ይወጣል? ኢንፍራስትራክቸሩስ ምን ያህል የተሟላ ነው? መብራት አይቆራረጥም ወይ? ኢንተርኔት አይቆራረጥም ወይ? መንግስት የያዛቸው አሁን ወደ ፕራይቬት እያዞር ነው ስለሆነ ዞሮ እስከሚጨርሱ ግን በመንግስት እጅ ላይ ያሉት ነገሮች በግልጽ መቀመጥ መቻል አለባቸው። ከሰላሙ ባሻገር የኢንፍራስትራክቸሮች የኢንተርኔት መቆራረጥ ካለ ለምን ወደ ዳር ሄጄ ኢንቨስት አደርጋለሁ የሚል ነው የባለሀብቱ ፍላጎት። ስለዚህ አንደኛ ልናበረታታው የምንችለው በግብር ነው። ግብርን በእርግጥ እፎይታ አለው ለ5 አመት እፎይታ አለው። ግን ያን የእፎይታ ጊዜ ማራዘም ይቻላል። 15 አመት የእፎይታ ጊዜ ይኖራል። ግብር አትከፍልም ብትለውና እዚህ ቦታ ላይ ታለማለህ ብትለው የሊዝ ዋጋውን ብታሻሽልለት በርካታ ኢንሴንቲቮችን ብሰጠው ባለሀብቱ በሰፊው ይገባበታል ብዬ አምናለሁ። ከዛ ጋር ተያይዞ የባንክ ሴክተሩ ላይ በምንመጣበት ጊዜ ባንኮች ምን ያህል አፒታይት አላቸው ከከተማ ውጭ ያሉትን አበድሮ ገንዘባቸውን ለመሰብሰብ? ማለት ኢንፍራስትራክቸሩ ላይ ብዙ ጊዜ በምናወራበት ጊዜ አንዱ ባንኩ እዛ ቦታ ላይ አፒታይት ሊኖረው ይገባል። ማለት የምናለማው ሌላ ሀገር የለንም፣ የምናለማው አንድ አይነት ሀገር ነው። ይሄ ብዙ ኢንፍራስትራክቸር ያልተሟላበትን ቦታ ለመንግስት ተሟልቶለት ያለቀበትን ደግሞ ለግል እያደረገን ይሄ ሶርስ ኦፍ ኢንካም ብቻ ያለበትን ቦታ ላይ እያነፈነፍን ከምንወስድ በደንብ አድርገን ለባለ ሀብቱ እድሎችን ብንሰጥ በየትኛውም ሴክተር ላይ ከከተማ ወጥተው ኢንቨስት የሚያደርጉትን ደግሞ መንግስት እንደዚሁ የግብር ማበረታቻዎችን ቢያደርግላቸው ባለ ሀብቷን አፒታይት ይኖረዋል ማለት ነው። ስለዚህ መሬቱ አለን፣ ሪሶርሱ አለን፣ ሂውማን ካፒታሉ አለን። የቀረ ነገር አቀናጅቶ መጠቀም ነው። እነዚህ ነገሮች ብናቀናጃቸው ደግሞ በቀላሉ ሲስተም ውስጥ መግባት እንችላለን። ቅድም ያነሳሁትን ነገር ደግሞ ለማንሳት በተለይ ከዚህ ከአየር ማረፊያ ጋር ወይም ያሉ የቢሮክራሲ ሂደቶች አሉ። አሁን ቪዛ ኢሹ ለማድረግ በእርግጥ ቪዛ ኦን አራይቫል የምንሰጣቸው ሀገራት አሉ። ነገር ግን ከዛ ውጭ ደግሞ ያሉ ሀገራትን ደግሞ እንደዚሁ በተለይ ከአፍሪካ ሀገራት ወንድሞቻችን አፍሪካ ሀገራት ጋር ያለን የቪዛ መክፈት ሂደት በጣም ክፍት ልንሆን ይገባል የሚል ነው። ምናልባት ሀሳብ እናንሳና በተለይ አሁን እነዚህ ሁሉ መመቻቸት አለባቸው ብለን እያነሳን ነው እና አሁን ግን መንግስት እንደ ሀገር የጀመራቸው ስራዎች አሉ። ከዛ ባለፈ ደግሞ ከከተማ ውጪ ደግሞ ከአዲስ አበባ ውጪ ወደ ክልል ከተሞችም ያስፋፋቸው ያሉ ስራዎች አሉና እነዚህን ስራዎች እንዴት ይታዘባሉ? ምንም እኮ የሚታይ ነገር ነው። በጣም ኢንትረስትድ የሆኑ ስራዎች አሉ። ከዚህ ቀደም ያልተለመደ ትኩረት በጣም በከፍተኛ ደረጃ ትኩረት ተሰጥቶበት በመንግስት በርካታ ቦታዎች ለምቷል። እጅግ በጣም በርካታ ቦታዎች ያውም ጥራታቸውን በጠበቁ ለሙ ለመባል ያህል የሚለሙ ነበሩ አይደለም ከዚህ በፊት ወይም ደግሞ እድሳት ተደረገላቸው። ግን አሁን ጥናት የተደረገባቸው ነው በአብዛኛው እድሳት ራሱ እንኳን የሚካሄድባቸውና ከዛ ባሻገር ያንን ወስዶ የግል ባለሀብቱን እንግዲህ መንግስት ይጀምራል፣ የግል ባለሀብቱ ይከተላል ነው። የኢትዮጵያም አሰራር እንደዛ ነው። ሁልጊዜ መንግስት እንደ ማሳያ የተወሰኑትን ሊያለማቸው ይችላል። ከዛ በኋላ የግል ባለሀብቱም ደግሞ ኢንተረስት እያሳየ እዛ ውስጥ ይገባል ነው። ግን ከዛ ጋር ሁልጊዜ ተያይዞ ምንድን ነው የግል ባለሀብቱ አዋጭነቱን አይቶ ነው የሚገባው። የአዋጭነት ሲያሳይ ያነሳናቸውን ነጥቦች እንደ አንድ ማሳያ ከማቅረብ ባሻገር አሁን ለኢንተርናሽናል የሆኑ የባንኮች ጭምር አይናቸውን ወደዚህ እያስገቡ ነው ያለው ወይም
እያማተሩ ነው ያሉትና ያንን ተከትለን አብረን የምናገኛቸው ጄኔሬት የምናደርጋቸው ነገር ይኖራሉ ማለት ነው። ከዛ ባሻገር የከተማ ላይ ልንመጣ እንችላለን። ከተማ ያው ማይስ ቱሪዝም ነው እንደምታውቁት። በጣም በዓለም አቀፍ ኮንፈረንስ ነንስቶፕ በሚባል ደረጃ ነው በተለይ ባለፉት ጊዜያት ውስጥ ይሄ የአህጉሪቱንም ኢንተርናሽናልም ስብሰባዎች ሲደረጉ የነበረውና በቀጣይም ደግሞ በርካታ የተያዙ እንደዚሁ ፕሮግረስ ያላቸው ስብሰባዎችም አሉ። እንግዲህ ከሱ ጋር ተያይዞ ይሄ ሁሉ ቱሪስት መጣ፣ የከተማም ቱሪስት መጣ፣ የሚያርፈው ሆቴሎቻችን ውስጥ ነው። ሆቴሎቻችን ጥራታቸውን ማስተካከል አለባቸው። ከተማ ላይ ያሉት ብቻ ሳይሆኑ ከከተማም ዳርቻ ላይ ያሉ ሆቴሎች በጣም ጥራታቸውን የጠበቀ አገልግሎት መስጠት አለበት። የምንሸጠው ነገር ሆቴል ውስጥ ፈርኒቸር አይደለም ወይም ደግሞ ሌላ ነገር አይደለም የምንሸጠው ነገር አንድና አንድ ነገር አገልግሎት ነው። አገልግሎት ደግሞ ዘመናዊ እያደረግነው እያደራጀነው ካልመጣን ዓለም በደረሰበት ደረጃ ኮምፒት አድርገን የቆይታ ጊዜያቸውን ልናራዝመው አንችልም የሚል ነው። እሺ እዚህ ስቱዲዮ ተገኝታችሁ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ከወላይታ ሶዶ ስቱዲዮና እንዲሁም ከዚህ ከዋናው ስቱዲዮ ደግሞ አቶ ጌታውን አለሙ የኢትዮጵያ ቱሪዝምና ሆቴሎች ማርኬቲንግ ማህበር ፕሬዚዳንት ጊዜያችሁን ሰውታችሁ መረጃዎችን ስላጋራችሁን እናመሰግናለን። እኛም እናመሰግናለን። እግዚአብሔር ይስጥልን።